ፀሐይ የእሳት ኳስ ናት ወይስ የህይወት ጌታ? በየቀኑ ጠዋት የምናያት ፀሐይ ዝም ብላ የምታበራ የእሳት ኳስ እንዳልሆነች እናውቃለን። እንግዲህ ዛሬ ስለ ፀሐይ አስገራሚ ሚስጥራትን እናያለን። ፀሐይ ምን ያህል ግዙፍ መሰለቻችሁ? በጣም የሚገርመው በውስጧ 1.3 ሚሊዮን መሬቶችን መያዝ ትችላለች። መሬት ደግሞ ከፀሐይ አንጻር ስትታይ ልክ እንደ ግዙፍ ስታዲየም ውስጥ እንዳለ አንዲት እብነበረድ ወይም ደግሞ ማርብል ነች። ሌላው በጣም የሚያስደንቀው ነገር ደግሞ ፀሐይ ዛሬ የጠፋች እንኳን ቢመስል እኛ የምናውቀው ግን ከ8 ደቂቃ ከ20 ሰከንድ በኋላ ነው። ምክንያቱም የፀሐይ ብርሃን 150 ሚሊዮን ኪሎ ሜትር ተጉዞ እኛ ጋር ለመድረስ 8 ደቂቃ ከ20 ሰከንድ ብቻ ይፈጅበታል ማለት ነው። ፀሐይ በጣም የሚያስደንቅ ነገሮች አሏት። በፀሐይ ላይ የሚካሄዱት ፍንዳታዎች እጅግ አስፈሪ ድምፅ አላቸው። ነገር ግን በጠፈር ውስጥ አየር ስለሌለ ይሄንን ጩኸት ማንም ሊሰማው አይችልም ማለት ነው። ፀሐይ በዝምታ የምትጮህ ግዙፍ አካል ነች። ተፈጥሮን እናድንቅ፣ አብረን እንማር። ሲፈነኝ እንደዚህ አይነት አዝናኝና አስተማሪ የሆኑ ቪዲዮዎች እንዲደርሷችሁ ፎሎ፣ ኮሜንት እና ላይክ ማድረጋችሁን አትርሱ። በቀጣይ ቪዲዮ ስለ ፀሐይ ሞት አብረን እናያለን።